ሰላም ሰላም፣ ጤና ይስጥልን። እንደምን አላችሁ ውድ የዩቲዩብ ተከታታዮች፣ እንደምን ሰነበታችሁ? ይህ የአብርሃም ዩቲዩብ ቻናል ነው። ከዚህ በፊት በነበረን ቆይታ በአንድም በሌላ መንገድ በተለያዩ ቪዲዮዎች የተለያዩ ትምህርታዊ ጉዳዮችን ስናስተላልፍ ቆይተናል። ዛሬ ደግሞ በአብርሃም ዩቲዩብ ቻናል በኢትዮጵያ ውስጥ በጋርመንት ማኒፋክቸሪንግ ያሉ ቻሌንጆችና ኦፖርቹኒቲዎች ምንድን ናቸው በሚለው ርዕስ ላይ እንነጋገራለን። በድጋሚ እንኳን ደህና ሰነበታችሁ፣ እንኳን ደህና ቆያችሁ። ወደዚህ የዩቲዩብ ቻናል ስትቀላቀሉ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ኦኬ፣ ወደ ዋና አጀንዳችን እንሄዳለን። ላለፉት ዓመታት በኢትዮጵያ የጋርመንት ኢንዱስትሪ ትልቁን ድርሻ ሲወጣ የነበረው ኢምፖርት በማድረግ እንደነበረ የሚታወቅ ነው። አሁን ደግሞ ኢትዮጵያ ከፊኒሽድ ጉድስ ኢምፖርተር ወደ ሮ ማቴሪያል ኢምፖርተር ተቀይራ በሀገር ውስጥ ምርቶችን በከፍተኛ ሁኔታ እያመረተች ትገኛለች። ይህ ለሀገራችን ከፍተኛ የሚባል የስራ ዕድል በመፍጠርና የፎሬን ከረንሲ ጀነሬት በማድረግ ከፍተኛውን ድርሻ ይዟል። በኢትዮጵያ ውስጥ መንግስታችን በየዓመቱ መጨረሻ ላይ በኢንዱስትሪ ፓርኮች ምን ያክል ዶላር ጀነሬት እንደተደረገ በተደጋጋሚ ሲናገር ትሰማላችሁ። ይህ ዝም ብሎ የመጣ እንዳይመስላችሁ። በጣም ብዙ ዋጋ የተከፈለበት፣ በጣም ብዙ ባለሀብቶች የተሳተፉበትና ኮሚትድ የሆኑ ኢትዮጵያውያኖች እየሰሩባቸው ያሉ ተቋማት ናቸው። እነማን ናቸው ካላችሁኝ፣ በኢትዮጵያ ውስጥ ያሉ የጋርመንት ማኒፋክቸሪንግ ለአብነት የሚጠቀሱ እንደ ቦሌ ለሚ ኢንዱስትሪ ፓርክ፣ ሐዋሳ ኢንዱስትሪ ፓርክ፣ መቀሌ ኢንዱስትሪ ፓርክ፣ ባህር ዳር ኢንዱስትሪ ፓርክ እና እንዲሁም ደብረ ብርሃን ኢንዱስትሪ ፓርክ፣ ኮምቦልቻ ኢንዱስትሪ ፓርክ ናቸው። ይህ ሁሉ ሲሰራ ግን በጋርመንት ኢንዱስትሪ ውስጥ ምን አይነት ቻሌንጅ አለ፣ ምን አይነት ኦፖርቹኒቲ አለ የሚለውን ከዚህ በሚቀጥል እናያለን። ውድ የዩቲዩብ ተከታታዮች፣ ጋርመንቱ ሆኖ ሲመጣ በጣም ብዙ ታሪኮቹ ተደብቀው፣ ብዙ ቻሌንጆቹ በእደ ጥበበኞች፣ በእጅ ባለሙያዎች፣ በኢንጂነሮች፣ በዲዛይነሮች የተሸፈኑ ብዙ ታሪኮች አሉ። ወደ ሀገራችን ኢትዮጵያ የሚገቡ የጋርመንት ጥሬ ዕቃዎች ወይም ሮ ማቴሪያሎች ከቻይና፣ ከታይዋን፣ ከታይላንድ ሊሆኑ ይችላሉ። እነኚህ ጥሬ ዕቃዎች ሲገቡ ወደ ኢትዮጵያ ከታክስና ቀረጥ ነፃ ወይም ዲዩቲ ፍሪ ይገቡና በሀገራችን ስፔሻል ኢኮኖሚክ ዞን ተብለው በተሰየሙ የኢንዱስትሪ ፓርኮች ይገባሉ። ዲዛይናቸውን መሰረት ተደርገው ይሰራሉ፣ መልሰው ኤክስፖርት ይደረጋሉ። ይህ ሁሉ በሚደረግበት ጊዜ ያሉ ቻሌንጆች ምንድን ናቸው ካላችሁኝ፣ የመጀመሪያውና ዋነኛው ጥሬ ዕቃውን ኢምፖርት ከማድረግ ይጀምራል። ጥሬ ዕቃ ኢምፖርት ስናደርግ ከቻይና ወደ ኢትዮጵያ ኢምፖርት ለማድረግ በትንሹ ከ2 ወር እስከ 3 ወር ይፈጃል። በተለይ ከቻይና ለጅቡቲ ዝቅተኛውን ጊዜ ቢወስድም ከጅቡቲ ወደ ኢትዮጵያ ለማስገባት ግን በተለይ ከጊዜ ወዲህ እየተባባሰ የመጣውን የሎጂስቲክስ ችግር ወይንም የነዳጅ ችግር ለመፍታት መንግስት ከፍተኛ ጥረት እያደረገ ቢሆንም በጊዜውና በሚጠበቀው ሰዓት ግን ደሊቨር እየተደረገ አይደለም። ከዚህ ጋር ተያይዞ ግን መንግስት እንዳማራጭ የወሰደውም በኢትዮጵያ ሆኖ የማያውቅ ትልቅ ረጅም ፍርጎ ያላቸውን ባቡሮች፣ ትሬኖች በማዘጋጀት ከጅቡቲ ወደ ኢትዮጵያ ወደ አዲስ አበባ ለማጓጓዝ ከጀመረ ቆይቷል። ይህ በተወሰነ ጊዜ በተወሰነ ሁኔታ ችግሮችን ለማቃለል ከፍተኛ ሚና ተጫውቷል ማለት ይቻላል። ይህም ሆኖ ግን ትኩረት አይፈልግም ማለት አይደለም። የበለጠ ትኩረት ይፈልጋል፣ የበለጠ ማሳለጥ ይፈልጋል እና
እንድትቀጥሉልን እንድትበረቱልን በዚሁ አጋጣሚ ኮመንት ለማድረግ እንወዳለን ማለት ነው። ቻሌንጆቹ ምንድን ነው ካላችሁ በኢትዮጵያ ማኒፋክቸሪንግ ዘርፍ ውስጥ ተሳትፎ ለመስራት የመጀመሪያውና ዋነኛው ቻሌንጅ የሰለጠነ ማንፓወር ወይንም ኢንዱስትሪውን በደንብ የሚያቅ ማንፓወር ማግኘት እጅጉኑ ፈታኝና ቻሌንጅ የነበረ ሁኔታ እንደነበረ በተለይ በሴክተሩ ላይ የነበራችሁ የምታውቁት ችግር ነው። አሁን ግን ከጊዜ ወዲህ መንግስት በወሰዳቸው ትልልቅ ሜዠርመንቶች ሶፍት ስኪል ትሬኒንግ እና ሃርድ ስኪል ትሬኒንግ በመስጠት ተቋማት፣ ግለሰቦች እየመጡ እንዲሰለጥኑ በማድረግ ኢንፋንት ኢንዱስትሪ የነበረውን ወደ ተሻለ ወይንም የተሻለ አንደርስታንዲንግ ወዳለው ማህበረሰብ ለማድረግ የተቻለበት ሁኔታ አለ ማለት ነው። ኦፖርቹኒቲዎች ውስጥ ምንድን ናቸው ካላችሁ በኢትዮጵያ ማኒፋክቸሪንግ ዘርፍ በኢንቨስትመንት ተሰማርተው ወደ ኢትዮጵያ የገቡ ባለሀብቶች አጠቃላይ በሀገሪቷ የሚያገኙት የኢንሴንቲቭ ብዙዎች ናቸው። እነኚህ እንደ ኦፖርቹኒቲ ይቆጠራሉ። ምንድን ናቸው ካላችሁኝ 5 ዓመት ሙሉ ከትርፍ ግብር ነፃ ሆነው እንዲሰሩ ተፈቅዶላቸዋል። ይህ ለኢትዮጵያውያን አይደለም። ያ ማለት ምን ማለት ነው? ከስፔሻል ኢኮኖሚክ ዞን ውጭ ያሉትን አያካትትም ለማለት ነው። ኢትዮጵያውያኖችም እንኳ ሆነው በኢንዱስትሪ ፓርክ ውስጥ ተሳትፎ የሚሰሩ ከሆነ በተመሳሳይ መልኩ የውጭ ኢንቨስተሮች የሚያገኙትን የኢንሴንቲቭ ሲስተም ያገኛሉ። ተመሳሳይ የኢንሴንቲቭ ፓኬጅ ነው ያለው። በስፔሻል ኢኮኖሚክ ዞን ገብታችሁ የምትሰሩ የስራ ዕድል የምትፈጥሩ ፎሬን ከረንሲ ጀነሬት የምታደርጉ ለሀገራችሁ ትልቅ አስተዋጽኦ የምታደርጉ ከሆነ በተመሳሳይ መልኩ የፎሬነር ኢንቨስተሮች የሚያገኙትን የኢንሴንቲቭ ፓኬጅ እናንተም ታገኛላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። ውድ ተከታታዮች ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ሰላም ሁኑልኝ።